ጥሩ ማሚ፣ እግዚአብሔር ይመስገን። ጾሙ እንዴት ነው? የጾም ጊዜ ነው ገና ያለው። አልጀመርኩም። አልጀመሩ? ህማማት ላይ ነው የምጾመው። ለምን? አልችልም። ኦኬ። ጾም አልችልም። ከጤና ጋር ብርሃንዬ አክስቴ ብትኖር ኖሮ ጾሚልኝ እኔንም ፋንታ አላሳለሁ። ዛሬ የሚጾምልኝ የለም። ስለዚህ በመሀል ይረበሻል ጾሜ ብዙ ጊዜ ማለቴ እኔ እንጃ እንትን ይልኝ አቋሜ ልክ አይደለም ለጾም። እሺ፣ እንኳን ተገናኘን። እንኳን የዛሬ መጀመሪያ ፕሮግራማችን ስለ ዲፕሎማት ጳውሎስ መንአመነ በተመለከተ ነው። ከቤተሰቡ መቼ እንዴት ነው የተዋወቃችሁት? እኔ ዘመኑን አላውቅም። ማማ በፍቃዷ ይባላሉ ባለቤታቸው እሳቸው የመጀመሪያ ባለቤታቸው እና አስመራ ነበር የሚኖሩት ከእናታቸው ጋር። የእኔ አያት ደግሞ ወይዘሮ ውባ ይባላሉ። ውባ ወልደ ሚካኤል ይባላሉ እና የመምህር ገብረ ኢየሱስ ባለቤት ናቸው። መምህር ገብረ ኢየሱስ እና ወይዘሮ ውባ አስመራ እምኩሉ የሚባል ቦታ ነበሩ። ምጽዋ አካባቢ ምጽዋ ነው። እዛ ነበሩ እና የሚሽን የወንጌል ትምህርት ምናምን ሲማሩ ነበር። አሁን ሁለቱም ወደ አዲስ አበባ ነው ወደ ወለጋ መጡ። መምህር ገብረ ኢየሱስ እና ወይዘሮ ውባ። አዎ። ከዛ ከወለጋ ደግሞ ልጆቻቸው እድሜያቸው ከፍ ከፍ ሲል ይዘው ወደ አዲስ አበባ ገቡ። አዲስ አበባ እንደገቡ ደግሞ ማማ ፈቃዷንና ማማ ይፍጠረላን ከአስመራ ለማምጣት ተመልሰው ሄዱ። መምህር ገብረ ኢየሱስ ወደ አስመራ ሄዱና ሁለቱን ይዘው መጡ። ፎቶግራፍ ሰጥቻለሁ። ይዘዋቸው መጡ እዚህ እና መቼ እንደሆነ አላውቅም። ሁለቱም ማማ ይፍጠረላ ሀረር ይመስለኛል አግብተው የሄዱት ወይም ያገቡትም እዛ ይሆን አላውቅም። ማንን ነው ያገቡት? ማንን ነው ያገቡት? አቶ በርሄ ዘሙ ይባላሉ። ማማ ፈቃዷ ደግሞ እዚህ ነው ያገቡት። እንደውም የመጀመሪያ ሲያገቡ የመጀመሪያ የሰርግ ልብስ እዚህ ላይ ምንድን ነው የሚባለው ቧል ምናምን አድርገው የተነሱ እሳቸው ነበሩ። ነበር ፎቶግራፉ ጠፋ። የት እንደሚገባ አላውቅም። ይሰረቃል እና አገቡና እሳቸውን ሁለት ልጆች ወለዱ። እንዲያውም መካነ ኢየሱስ ነው ሰርጋቸው የነበረ መሰለኝ። በዛን ጊዜ ጎጆ ቤት ነገር ነበረች። 5 ኪሎ ማለት ነው ወይስ? አብረኸኝ አልሄድክም ለካ። አብረን ሄድን 5 ኪሎ ሄጄ ነበር። ከዛ አብረው ሁለቱ አብረው እየኖሩ ነው አምባሳደር የሆኑት። ትንሽ አለመስማማት ነበረባቸው። ሴት ማማ የኔ አክስት በጣም ተጫዋች ናቸው፣ ሳቂታ ናቸው ምናምን እና እሳቸው ደግሞ ይከፋቸዋል መሰለኝ ሲስቁ አይወዱም። አለመግባባት መጣ፣ ተለያዩ። ሲለያዩ ሁለት ልጅ ወልደዋል። አንደኛዋ ምህረት ሲስተር ምህረት ጳውሎስ ናት። ወንዱ ልጃቸው ማርቆስ ጳውሎስ ይባላል። በይሩት ይሁን እንግሊዝ ሀገር ይሁን አላውቅም፣ ሄዶ ነበር ለትምህርት። እንግዲህ ምን ጊዜ እንደሞተ አላውቅም፣ ግን የሚኖረው ይገርምሃል በጣም ፍቅር ነበራቸው መሰለኝ። ኮኔክሽን ከማጋር ነበራቸው እነሱ ቤተሰብ ከራስ ምሩ ቤተሰብ ጋር። የራስ ምሩ ባለቤት ወይዘሮ አጸደ ነው እንዴ ነው የሚባሉት መሰለኝ፣ አላውቅም ስማቸውን አሁን አላስታውሰውም። ግን ማማ ፈቃዷ ምን ላይ ነበር? ስለ ማማ ውባና ማማ ይፍጠረላ ላይ ደርሰናል። ደህና እንትን እንመለስ፣ ችግር የለውም። የጳውሎስ መንአመንና የመምህር ገብረ ኢየሱስ ተስፋይ ስለሆነ አጀንዳችን ሁለቱም እያቀላቀልን ማውራት እንችላለን። አሁን መምህር ገብረ ኢየሱስ ተስፋይ አቶ ጳውሎስ እንትጮ ሰው ናቸው። የእንትጮ መሆናቸውን ታውቃለህ? እንደዛ ሰምቻለሁ። ናቸው እና
የእነማማ እናት ማለት ናቸው። ወይዘሮ ቱርኳይ ነው ቱርኳይ እንደዛ ነው። እሳቸው እርጉዝ ነበሩ እና ሆዳቸው ትልቅ ነበር አሉ። ከዛ ልጅሽን እዚህ ካሉት ልጆች አንዷን ለሆያ ሆዬ ብለው ነው እንጂ እሳቸው ሆያ ሆዬ ጊዜ ነበረ እና ብዙ ነው እዚህ ውስጥ ያለችው ስትወጣ እሰጥሃለሁ ብለዋቸው ማማ ቱርካይ ጨዋታ ነው። ግን ሲሪየስ ሆነው ሰውየው በኋላ መጡና ጠየቁ፣ አገቧቸው። ጳውሎስ ምናምን ነው ያስቻት ነበር። ጳውሎስ ምናምን ነው። እና ካገቡ በኋላ ደግሞ ሲለያዩ በጣም አታችመንታቸው ከማን ጋር ቀረ? ከራስ ምሩ ቤተሰብ ጋር ማማ ፈቃዷ ሁሉ እና ማማ ፈቃዷ አስተማሪ ሆኑ መሰለኝ እቴጌመነን ትምህርት ቤት አማርኛ አስተማሪ የህፃናት እና ብዙ አመት እዛ ሰሩ እስከ ጡረታቸው ድረስ። መቼ ነው ጡረታ የወጡት? እኔ ምን አውቃለሁ። አንተ በስንት እድሜያቸው ነው ያረፉት? ሲሞቱ 87 ዓመታቸው ነበር። በደርግ ጊዜ ነው ወይስ በጃ የሞቱት? እኔ አላስታውስም ምን ያህል እንደሰሩ አላውቅም። ግን ተጠዋሪ ነበሩ። ጡረታ ተጀምሮ ነበር ማማ ፈቃዷ ጡረታ ሲወጡ እና ያገኙ ነበር። ከዛም ትነስም ይገኝ ነበር። ከነማማ ጉዕመሽ ምናምን ያስተምሩ ነበር ማለት ነው። ማነው የእድሜ ዲፍረንስም አላቸው። ማማ ጉዕመሽ የነበሩት ከማማ ውባ ጋር ነው። ወለጋ ማማ ፈቃዷ እዚህ አዲስ አበባ ነው የነበሩት። ወደ ወለጋ ሄዱ። ከአስመራ ወደ አዲስ አበባ መጡ። እዚሁ ነው የኖሩት። ኢየሩሳሌም ሄደው ይሆናል አላውቅም። ማማ ጉዕመሽ ማለት የቄስ ገብረ ስታቴዎስ ባለቤት ናቸው። የሐማሴን ሰው። ከዛ እሳቸው ተከትሎ እሳቸው ከሞቱ በኋላ ነው መምህር ገብረ ኢየሱስ የሄዱት ወደ ወለጋ። መምህር ገብረ ኢየሱስ እሳቸው ሳይሞቱ እዛ ነበሩ፣ ግን አስተማሪ ነበሩ። የሚያስተምሩበት ሰዓት የወንጌል መልእክተኛ ነበር የሚባሉት እና እሳቸው ሲሞቱ ቄሱ ሲሞቱ እሳቸው ተኳቸው ሲባል ሰምቻለሁ። በምን ምክንያት ነው የሞቱት ቄስ ገብረ ስታቴዎስ? ቤት ተቃጥሎ እና ሁሉ ሰው ወጥቶ ከብት ቀረች እዛ ውስጥ እሷን አድናለሁ ብለው ገብተው በዛው የሞቱት። ስማቸው በጣም የገነነ ነው። ቄስ ገብረ ስታቴዎስ ወንጌል በማሰራጨት በወለጋ በጣም የታወቁ ነው። የመጀመሪያው እሳቸው ናቸው ከነ አነሲሞስ ቀጥለው። አነሲሞስ እና ባለቤቱ አሴር ጋር ነው። ስለዚህ የመምህር ገብረ ኢየሱስ ላይ መጥተናል። የጳውሎስ ምናምን ነው፣ በኋላ እንመለስበታለን። መምህር ገብረ ኢየሱስ ስንት ልጆች ነው የወለዱት? 10 እሳቸው ወለጋ እዛ ቦጂ የሚባል ቦታ በአጠቃላይ እዛ ነው የተወለዱት ሁሉም ልጆቻቸው? 10 እዛ ነው። አንድ ልጅ ያሬድ የሚባል ከአስመራ ተወልዶ ነበር። መንገድ ላይ ሞተባቸው ሲባል ሰምቻለሁ። አስቸጋሪ ነበር መንገዱ ሰምቻለሁ። ከያሬድ በኋላ መንክር ተወለደ። መንክር ማለት ያ ጎበዝ ተማሪ የነበረው ፈረንሳይ ሀገር የሞተው ከነ አማኑኤል አብርሃም አምባሳደር አማኑኤል አብርሃም ፈረንሳይ ሀገር ሄዶ ኒሞኒያ ያዘው እና በኒሞኒያ ወደዚህ ሲመለስ ሞተ መንገድ ላይ መሰለኝ። እና ጅቡቲ ነው የተቀበረው። ያለቀ ሬሳው መጥቶ ነበር አይደል? አልመጣም። ከእሱ በኋላ ወይዘሮ ሃይማኖት ገብረ ኢየሱስ የምትባል ተወልዳ ነበር። እሷ ስንት ልጅ ወለደች መሰለ? 2 ወንድ 2 ሴት 4 ልጅ እና አንዷ ልጇ መብራት ወይዘሮ መብራት ትልቋ፣ የሚቀጥለው ልጇ አሉላ፣ የምትቀጥለው ሳባ፣ የሚቀጥለው ዮሐንስ ሲባሉ ነበር። እና አሁን መብራት አለች። ሌሎቹ ወደ ዘላለም ቤታቸው ሄደዋል። ግን እነሱም ዘርትተዋል። በጣም ደስ ይላል። ሌሎቹ ልጆች የመምህር ገብረ ኢየሱስ እነማን ነበሩ? አቶ ስብሃቱ ከስብሃቱ በፊት ወይዘሮ ወለተ ብርሃን፣ ከሃይማኖት በኋላ ወለተ ብርሃን፣ እሷ
የመጀመሪያዋ ነርስ በኢትዮጵያ ውስጥ ዶክተር ማን ነበር የሚባለው? መጀመሪያው ስዊዲሽ ቤተሳይዳ የነበረው ከእሱ ጋር ታማ ገባችና ሳይነስ ይዟት ካዳናት በኋላ እዛው ትሬን አድርጓት እዛው ሰራተኛ ሆና ቀረች እስከ ጡረታዋ ድረስ። በየሆስፒታሉ አንዴ ጎንደር ሆስፒታል፣ አንዴ ምኒልክ ሆስፒታል ምናምን እያለች ነው የኖረችው። ግን ሕክምና ላይፍ ውስጥ ነው የነበረችው። ወለተ ሃይማኖት ማለት ወለተ ብርሃን አልወለደችም፣ ልጅ የላትም፣ አላገባችም። መንክር እንደሞተ ጋዜጣ ላይ የጻፈችው ወለተ ብርሃንዬ ነው የምንላት። ሁሉ ቤተሰቡ በሙሉ የሚጠራት ብርሃንዬ፣ ደግሞ የእውነት ብርሃን ናት። ግን ታውቃላችሁ ከመጀመሪያ ሴቶች ጋዜጣ ላይ ከጻፉ አንዷ ናት። አንተ ነገርከኝ። ሁለተኛ ደግሞ የአለቃ ረዳ ጻድቅ ልጅ ወይዘሮ ትብለጽ ሴቶች ይማሩ አገር እንድትበለጸግ ሚስት ናቸው። ሚስታቸው አይደለም ወይዘሮ ትብለጽ ረዳ እኮ ነው የሚባሉ እኮ በባላቸው እየተጠሩ ይሆናል። እኔ ትብለጽ ሚስት መሰለኝ። የአቶ ረዳ ነበር ገነትን አልመለሰችልኝም። እናጣራሽ ልጃቸው ናቸው እኔ እስከማውቀው ድረስ። ደህና እናጣራለን። ስለዚህ ስንት ደርሰናል ልጆች? የመምህር ገብረ ኢየሱስ ከወለተ ብርሃን በኋላ ወይዘሮ ሳራ ገብረ ኢየሱስ፣ እሷ ደግሞ ትልቅ ከሆነች በኋላ አቶ በሻውረድ የሚባሉ ሰው እያገባች መራቤቴ ሰው የካቲት 12 የነበረ የጣሊያን አጥፊነት አገር ሲያጠፉ ያኔ እሳቸውንም ገደሏቸው። የኃይለ ሥላሴ መልእክተኛ ምናምን በግራዚያኒ እሷ ደግሞ 3 ልጆች ወልዳለች፣ 2 ወንድ 1 ሴት። ከእሷ በኋላ ደግሞ ምህረት ገብረ ኢየሱስ የምትባል ነበረች። በ16 ዓመቷ ነው የሞተችው። ከእሷ በኋላ ደግሞ ተመስገን የሚባል ነበር። እንግዲህ እንደሞተ ምናምን አላውቅም። ከሱ ጎበዝ እሳቷ ችግር የለም ያለ ነው የቤተሰብ ጨዋታ ስለሆነ ተመስገን በኋላ በለጠች ገብረ ኢየሱስ የኔ እናት። ስንተኛ ናቸው ወይዘሮ በለጠች? እንደውም በለጠች ከምህረት ትቀድማለች መሰለኝ። ምክንያቱም ከብርሃን እየኋላ ነው ከማማለት ብርሃን ኋላ ናት። ከማማ ሳራም ኋላ ናት። ሳራ ከብርሃን እየኋላ፣ ከሳራ ቀጥላ በለጠች፣ ከበለጠች ቀጥሎ ስብሃት መሰለኝ። አቶ ስብሃቱ የሚሚ የጋዜጠኛ ሚሚ ስብሃቱ አባት ጋዜጠኛ የሚሚ አባት የነ ሚሚ ማለት ነው። ወይዘሮ ሳራ ፕሮፌሰር መስፍን ወልደ ማርያም የማን ልጅ ነው ያገቡት? የልጇ ባል ነው። የወይዘሮ ሳራ ማን ይባሉ ነበር? ፕሮፌሰር የወይንሸት በሻሁረድ አሁን አለች። በ94 ዓመቷ ነው አሜሪካን ሀገር በህመም ምክንያት እዛ ገብታ በቃ ቀረች አለች። አሁን እንገናኛለን አልፎ አልፎ። አሁን በቅርብ ቀን 94 ሆናት። እኔ የታለኝ ጥርስ ብዬ አንተን ለማስደሰት። እሺ አቶ ስብሃቱ አትክልተኛ ነበሩ። አትክልት ማሳደግ ማዋብ ይወዱ ነበር። ሆኖ